እንደምን ዋላችሁ። ዓለም ነኝ። ዛሬ ስለ ኤቢኤ እናወራለን። ፕሊዝ ካም ኤንድ ጆይን ሚ። ኦኬ፣ እንደምናችሁ ቤተሰቦች፣ ደህና ናችሁ ወይ? ዛሬ ለብዙ ጊዜ መስራት የፈለግኩት ቪዲዮ ነው። ኤቢኤ ማለት ነው። እቤት ውስጥ እንዴት አድርገን ነው ኤቢኤ የማይገኝበት ቦታ እቤት ውስጥ እንዴት አድርገን ነው ኤቢኤ ለሚለው ነው። ነገር ግን በመጀመሪያ ደረጃ ምንድን ነው ኤቢኤ? ኤቢኤ አፕላይ ቢሄቪየር አናሊሲስ የሚሉት ሳይንቲፊክ መንገድን በመጠቀም ማለት እንግዲህ ሳይንቲስት ብዙ ጊዜ አንድ ነገር ኤክስፐሪመንት ሲሰሩ ያሉ ኦብዘርቭ ያደርጋሉ ማለት ኦብዘርቭ እና ሜዥር በሚባል ነገር ኦብዘርቭ በማየት የአንድ ልጅ ባህሪ በማየት እና አንድን የምንፈልገውን ነገር መለወጥ እንችላለን ወይም መቀነስ እንችላለን። የማንፈልገውን ባህሪ ኤቢኤ እንደዛ ነው። ኤቢኤ መጀመሪያ ኦብዘርቭ እናደርጋለን ባህሪውን ወይም እንመለከታለን። ከዛ በኋላ እንዴት አድርገን ነው ያን ባህሪ መጨመር የምንችለው መቀነስ የምንችለው። ኦኬ፣ እና ስለሱ እናወራለን። ኤቢኤ ሳይንቲፊክ ሜተድ እና ምንድን ነው? ሁለት ነገሮችን ኤቢኤ የሚከተለው ኦብዘርቭ፣ ዳታ ኮሌክትድ። ዳታ ደግሞ ወይም ኢንፎርሜሽን በመሰብሰብ ስለ ልጆቻችን ያላቸውን የምንፈልገውን ባህሪ መጨመር፣ የማንፈልገውን ባህሪ ደግሞ መቀነስ። ኦኬ፣ ስለሱ እናወራለን። በአጭሩ ይሄ ነው። ኦኬ ቤተሰቦች፣ አንደኛው ስቴፕ መጀመሪያ ማድረግ ያለብን ልጆቻችን ምን ስኪል ነው የማይችሉት፣ ምን ስኪል ይችላሉ፣ ወይም ደግሞ ታክል ማድረግ መለወጥ የምንፈልገው መቀነስ የምንፈልገውን ባህሪ ወይ አንድ ልጅ የሚማታ ከሆነ እሱን ሰሌክት ማድረግ አለባችሁ። ሁሉን ስኪል ማስተማር ሁሉን ነገር መለወጥ አትችሉም። ስለዚህ አንድ በጣም አንገብጋቢ መጀመሪያ መስራት ያለባችሁ ለሰፓሪ ትሬንም ይሆናል። እሱን ትጽፋላችሁ። ኦኬ ታወጣላችሁ ማለት ነው። ከዛ አንድ ስኪል ላይ ነው ፎከስ የምታደርጉት። ያ ስኪል ከመጀመራችሁ በፊት ኦብዘርቬሽን ፒሪየድ የሚባል አለ። ኦብዘርቭ ወይም ማያ ጊዜ፣ ይሄ ልጅ ምን ያህል ይችላል በራሱ፣ ይሄ ልጅ ምን ቦታ ላይ ነው ድጋፍ የሚፈልገው፣ ሰፖርት የሚፈልገው፣ እኔ እጅ በእጅ ይፈልጋሉ ወይንስ ደግሞ ፕራምፕቲንግ ይፈልጋሉ። ማለት በአፋችን ምን ፕራምፕት የምናደርገው ነገር ይኖራል። ምን ያህል እርዳታ ይፈልጋል። እንግዲህ ኤቢዎች የሚናገሩት ይሄ ኦብዘርቬሽን የሚጽፉት ነው። እና ኦብዘርቭ ሲያደርጉ ማለት ነው ይህ ሁሉ ያሉ ይሄ ልጅ ምን ያህል እርዳታ ይፈልጋል። ኦኬ፣ ይሄንም ማወቅ አለባችሁ። በጣም ኦኬ፣ በጣም በጣም ኢምፖርታንት ነው። ኦልራይት፣ ሶ እዛ ላይ ኦብዘርቭ አድርጋችሁ ማየት አለባችሁ። ያ ቤዝ ላይን ይባላል። ቤዝ ላይን ማለት መጀመሪያው ቦታው ቤዝ መሰረቱ ማለት ነው። መሰረቱ የት ነው? አንድ ልጅ እጁን መታጠብ ከቻለ ውሃ መክፈት ከቻለ ማለት ነው። ከውሃ መክፈት አትጀምሩም፣ ከሚቀጥለው ስቴፕ ነው የምትጀምሩት። ያ ቤዝ ላይኑን አይታችኋል ኦብዘርቭ ስታደርጉ ማለት ነው። ሌላው ደግሞ በጣም ነግራችሁ ትልቁ ነገር ሪሌሽንሽፕ ቢልድ ማድረግ አለባችሁ። መጀመሪያ ከልጆቻችሁ ጋር ከማስተማራችሁ በፊት አንድ ነገር ወይም አንድ ስኪል ማለት አብራችሁ በመጫወት እንዴት አድርገው ነው የሚማሩት፣ እንዲያምኗችሁ፣ ትረስት እንዲያደርጓችሁ። ብዙ ጊዜ አንዳንድ ኤቢዎች የማይሰሩት ሪሌሽንሽፕ ቢልድ ሳይሆን ከኤቢኤ ቴራፒስት እንትኖቹ ጋር ከቪሲቢኤ የሚባሉት ጋር አንዳንድ ጊዜ ፌል ያደርጋል። ይሄ ልጆች እምነት እንዲኖራቸው ትረስት እንዲያደርጋችሁ በጨዋታ ቢልድ ማድረግ አለባቸው። ኢሚዲየትሊ ቶሎ ብላችሁ አንድ ነገር ለማስተማር ሳይሆን መጀመሪያ ስፔንድ ታይም ጊዜ አብራችሁ ማሳለፍ፣ መጫወት፣ አጫወታቸው፣ አማማራቸው፣ ለርኒንግ ስታይላቸው ማወቅ አለባችሁ በመጀመሪያ ኢምፕሊመንት ከማድረጋችሁ በፊት አንድን ነገር። ኦኬ፣ ሌላው ትልቁ ነገር የምነግራችሁ ደግሞ በአንድ ጊዜ ሁሉንም እርምጃዎች ማስተማር ስቴፕስ የምንላቸው ማስተማር አይቻልም። ስለዚህ በጣም ልጆቻችን በደንብ የሚማሩት ስቴፖቹ ሲከፋፈሉ ነው። አሁን ለምሳሌ እጅ መታጠብ ብዙ ስቴፕ አለው። ያ በቪዥዋል መከፋፈል አለበት ከማስተማራችሁ በፊት። ኦኬ፣ በጣም ኢምፖርታንት ነው። አንድ ስቴፕ ነው የምታስተምሩት መጀመሪያ እና ወደሚቀጥለው ስቴፕ የምትሄዱት በአጠቃላይ ልጆቻችን ሰክሰስፉል ሲሆኑ ነው። ሰክሰስፉል የሚሆኑት ምንድን ነው? በራሳቸው ኢንዲፔንደንትሊ እናንተ ሳትነግሯቸው ወይ ፕራምፕት ሳታደርጓቸው ወይ እጃችሁን ይዛችሁ ታጠቡ ሳትሏቸው ራሳቸው ውሃውን መክፈት ከቻሉ ያ አንድ ስቴፕ ነው። ሰክሰስፉል ሆነዋል።
የሚቀጥለውን ስቴፕ ላይ ትሄዳላችሁ ማለት ነው። አለበለዚያ አትሄዱም። ያ ፕራምፕት የምትጠቀሙ ከሆነ ውሃውን ክፈት የምትሉ ከሆነ እጃቸውን ውሃውን እንዲከፍቱ የምታደርጉ ከሆነ ያ ሰክሰስ አይደለም፣ ገና ነው። ስለዚህ ሪቪው ማድረግ አለባችሁ ሜክ ሹር እና በኢንዲፔንደንት ሲሆኑ ነው የምትሄዱት። ሌላው ደግሞ ስታስተምሩ ስኪል ስታስተምሩ በጣም 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 ኢምፖርታንት ሪንፎርስመንት ወይም ባህሪን ማበረቻቻ ወይም ሪንፎርስመንት የምንለው አንድ ነገር አንድ ስቴፕ ልጆቻችን ሲሰሩ ማበረቻቻ በጣም ያስፈልጋል። ኦኬ ሪንፎርስመንት የሚባል ነገር ለምሳሌ ምግብም ይሆናል፣ የሚወዱት ምግብም ይሆናል፣ ወይም ስናክ ነገር ይሆናል፣ ወይም ደግሞ የሚወዱት ቴሌቪዥን የሚሆነ ፕሮግራም ይሆናል። ያ መጻፍ አለበት። አውጥታችሁ ምን ምን እንደሚያስደስታቸው ማወቅ አለባችሁ። ለምን ስኪሉን ስታስተምሩ ይረዳል። ለምን ሪንፎርስመንት መስጠት አለባችሁ፣ መጠቀም አለባችሁ ኢንካሬጅ እንዲሆኑ ወደፊት። አሁን ሁላችንም እኮ ሪንፎርስመንት እንጠቀምባለን። ለምሳሌ ስራ የምንሄደው ገንዘብ ካልተከፈለን ያ ሪንፎርስመንት ነው። ካልተከፈለን አንሰራ፣ እንደዛ ማለት ነው። ስለዚህ ሪንፎርስመንት ያስፈልጋል። ኦኬ ጋይስ፣ ሌላው በጣም የምነግራችሁ ይሄ ነገር መደጋገም ያስፈልጋል። አንድን ስኪል ስታስተምሩ በአንድ ጊዜ አይሆንም። በትናንሹ ከፋፍላችሁ ማለቴ መደጋገም ያስፈልጋል እና በዴሊ ላይፋቸው ደግሞ ኢንኮፕሬት አድርጉ። ለምሳሌ ሲለብሱ ሲተኙ ምናምን የምታስተምሩት ስኪል ካለ እሱን በጣም በትንሹ መሆን አለበት። ቀኑ ሙሉ ቴራፒስት ሰሩ አትሉም ማለት ነው እና ያ በትናንሹ መሆን አለበት እና መደጋገም ይጠይቃል። ኮንሲስተንሲ ይፈልጋል። ጊዜ ይፈጃል። አንድ ስኪል ለማስተማር አንዳንድ ጊዜ 6 ወር ይፈጃል። ስለዚህ ጫማ ለማሰር የኔ ልጅ 6 ወር ፈይቶበታል በልጅነቱ። ስለዚህ ጊቭ አፕ አታርጉ፣ ቶሎ በአንድ ጊዜ አይመጣም። ኦኬ ሌላው ደግሞ በጣም ምነግራችሁ ይሄ አንድን ስኪል ስታስተምሩ ተመሳሳይ ሁል ጊዜ ተመሳሳይ ቃል፣ አንድ ቀን ሌላ ቃላት፣ ሌላ ቀን ሌላ ቃላት አትጠቀሙ። በጣም ኮንሲስተንሲ ተመሳሳይ ቃል መጠቀም ያለባችሁ፣ ተመሳሳይ መንገድ፣ ሁል ጊዜ ተመሳሳይ ሜተዶች ወይም ደግሞ ስታስተምሩ ኮንሲስተንሲ ሴም ዌይ ነው መጠቀም ያለባችሁ። ሁል ጊዜ እዚህ ጽሁፉ ላይ እንዳያችሁ ተመሳሳይ ነው ሁሉ ነገር መሆን ያለበት። ኦኬ ቀደም የነገርኳችሁ ነው ትዕግስት። በኤቤ ትልቁ ነገር ትዕግስት ነው። ትዕግስትና ልጆቻችሁን ከሌሎች ልጆች ጋር ኮምፔር አለማድረግ። ኦኬ አታርጓቸው። ሁሉም አማማራቸው ይለያያል፣ ጊዜ ይፈጃል። ስለዚህ ለእያንዳንዳቸው ልጆች ጊዜ ስጡ። ትዕግስት ያስፈልጋል። ቅድም እንዳልኳችሁ ሪካፕ ለማድረግ ስቴፖቹን መጀመሪያ ኦብዘርቭ አድርጉ። መጀመሪያ ጻፉ ምን እንደምታስተምሩ፣ የትኛውን ስኪል እንደምታስተምሩ። ከዛ ኦብዘርቭ አድርጉ፣ ኦብዘርቬሽን። ከዛ ደግሞ ቢልድ አድርጉ፣ ሪሌሽንሽፕ ቢልድ አድርጉ እና ደግሞ የምትሰሩትን ደጋግሙ። ሴም ወይ በትንሹ ከፋፍሎ መሆን አለበት እና ጊዜ ስጧቸው። ኦኬ ይሄ እንዳልኳችሁ ቤዚክ ኤቢ ሜቶዶችን ለመናገር ፈልጌ ነው። ለሚቀጥለው ጊዜ ባክወርድ ቼኒንግ እና ፎርወርድ ቼኒንግ የሚባል ነገር አለ። እሱን አስተምራችኋለሁ።